ታፈነጅ ነው እንደዚህ ውስጥ ምንድን ያለው ግን ዶላር እናውጣው 1 2 3 ሰላም እንዴት ናችሁ? ዛሬ በኢነርጂ ያ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ሁላችንም ባላችሁበት ሰላም ብለናል። ማንገመት ሰዎች ሁለታችን አንድ ላይ ይመጣል ብላችሁ አስባችሁ አታውቁ? በጭራሽ። እኛ ደግሞ ጭራሽ ማታስቡት ማገምቱትን ዛሬ ከማገምቱ ሰዎች ጋር ይዘን መጥተናል። ትልቅ ሰርፕራይዝ ይዘን መጥተናል። እንዴት ናችሁ የኛ ወዶች? እግዚአብሔር ይመስገን። ተፈጠፈች ያ ለክብራ ላጣሽ ነው ማርያምን። ይሄ እኮ እንትን ነው። እስቲ አንቺ እንደዚህ ነው የምትይው፣ እኔ ሱሪ ስለለበስኩ እንዲህ እላለሁ። እሺ ይመቻል ነው ይሄ የቤተሰብ ጨዋታ ተጫወቱሽ። ጌታን አይደለም ብቻ ዛሬ የመጣነውን ቁም ነገር ይዘን እንምጣ። እዚህ ስንበሻሸቅ ሰዓት እንዳይሄድብን አብረን እንደዚህ ቪዲዮ ሰርተን አናውቅም። እኔ ራሱ እየተደነቅኩ ነው። እነሱ ደግሞ እንዴት እንደሚደነቁ ኢማጂን አሰባችሁታል? ማንገመት ሰዎች ነን። ፍቅር ያሸንፋል። ባይዘይ ፍቅር ታሸንፋለች። ከፍቅር በላይ እኔ ነኝ ያሸነፍኩት። ባይዘይ ቅርታ ይሁን እሱም በፕራንክ እናረጋግጥ። እኔ እንደዚህ ደቀልድ አይመቸኝም። ይሁን ችግር የለም። እንግዲህ ጠፋች ፍቅር ስትሉ የነበራችሁ ቹት መልሰንላችኋል። ነው ልጠፋ አልችልም። መልሰንላችኋል አለች። ከዚህ በኋላ አጠፋም። አረ ያቢታም አጠፋም። ማን ደስ ይበለው ብዬ ማን ደስ ይበለው ብለን ብቻ ዛሬ ለትልቅ ቁም ነገርና ትልቅ ሰርፕራይዝ ለእናንተም ሆነ ለጓደኞቻችን ይዘን ይመጣ ነው። አዎ እኛ ቁም ነገረኞች ነን፣ ታውቁናላችሁ። ዳጊ በዚህ ቪዲዮ ተባባሪ ነው፣ ግን የለም በውስጥ አዋቂነት እውነት ቀየ አንድ ቀይ ያው እንግዲህ ሁለታችን ስንጮ ድምጽ እያስተጋባባችሁ እንደሆነ አይ ነው። ምክንያቱም አዲስ ቤት ነው ያለነው፣ አዲስ ቤት ነው። ከዚህ በኋላ ነው ምንበዛው። ዛሬ በማን ቤት ይመስላችኋል ያለነው? ገምቱ እስቲ፣ ገምቱ ይሸለሙ። ኮከብ 88 ላይ ታፈነጅ ነው እንደዚህ ውስጥ ምንድን ያለው ግን ዶላር እናውጣው። እሺ አሁን ኢንተርቪው ላደርግሽ ነው። እሺ ያው ይሄ ቤት የስጢፍ ቤት ነው፣ አዲሱ ቻናል ነው። ዛሬ ሰርፕራይዝ ልናደርገው ነው የመጣ ነው። ያ አንዴ ሞራል እባክሽ፣ ማንም ስለሌለ እኔናችን ቤት ውስጥ ያለ ነው ሞራል፣ እዚህ ቤት ውስጥ ያለ ነው እኔናችን እና ያው የሰው ቤት ሳናንኳኳ ሰብረን ገብተን ራሳችን ልንሰጥ ነው። ይሄ ቤት ያንተ ነው ብለን እና በጣም ከዳጊ ጋር እየመጡ ነው። እኛን ሊያገኝ እንደሚመጣ አያውቅም። በቃ የሆነ ሰው ሊያገኝ ነው የሚመጣው ከዳግም ጋር ማለት ነው። እናርገው እንዴ ምን ፕራንክ እናርገው? ውሃ እንድፋበት ሲመጣ ከዛ ተናዱ ሊሄድ ሲል ምናምን ነገር ማለት ነው። ከስከዛው ተናዱ ምናምን ሊሄድ ሲል ውሃ ምን ችግር አለ? ይደርቃል። ውሃ በአፈር እናርገው ነው እናብከው በጭቃ። ከዛ ተናዱ ሊሄድ ሲል ያንተ ሰርፕራይዝ እናርጋለን። እሺ አይ አሁን ጊቫዌይ ቻናል በዚህ ቪዲዮ ሰብስክራይብ ካገኘ ምን ታደርጊያለሽ? 10,000 ሰብስክራይብ ከገባ ምን ላድርግ? እስቲ አንቺ የምትፈልጊው ላድርግ። በዚህ ቪዲዮ 10,000 ሰብስክራይብ ከገባ ምን ላድርግ? እስቲ ንገሪኝ። ምን ላድርግ? ይባዊ እዘጂ ታይ ክፉና ታስቢኛለሽ የሆነ ነገር ብልሽ ንገሪኝ። ከዛ ልትይ ነው። ከዛ በኋላ አስብበት የሚሆን ከሆነ ወደ እነሱ ይቀርባል። ምን ላድርግ? ንገሪኝ። ዳግም ምንም ስቲፈንም የፊጥኝ አስረሽ አቅርቢ ይልኛል። ንከተከታቸው በዚህ ቪዲዮ 10,000 ሰብስክራይብ ከገባ ምን ያህል እንግዲህ እኔ ወንድሞቼ ላይ እንደዚህ ነገር አላረግም። እኔም ሰይጣን ነው እንጂ እኔም እንደዛ አላረግም። ሰይጣን ነው ይሄን እንዳስብ ያደረገኝ እንጂ ፍቅር ታውቃላችሁ እንደዚህ አንራዛም እንደማታውቁ። 10,000 ሰብስክራይብ ከገባ ምን እናድርግ? እንትን ምሳት ጋብዥኛለሽ? እኔ ያ ጊቫዌ ምሰጫ አንቺ ምጋብዘው እኔ ሂልተን ወይ ሸራተን ወይ ማርከስ። ለምን እዚህ ሀገር ይሆናል?
ያ ስማሪ ሀሳብ ነው ፓሪስ። አይ እንደዛ እንኳን እንድትቸገሪብኝ አልፈልግም። ኖ ቤቢ ኖ የፈለግሽበት። ኧረ አላለች በሰርባ እኔ እንድትቸገሪ። አይ እግዚአብሔር በዚህ ቪዲዮ 10,000 እንኳን ታዩ ከ10,000 እናልፋለን። አዎ እርግጠኛ ነን እኛ። ግን አሁን ሲመጣ ዝም ብለን ነው ወይ ቻናሉን ይቻላል ተነምነለው ይሄንን ሳር ላዩ ላይ እናለብሰዋለን፣ ውሃ እንድፋበታለን። አዩነ ነገር ምን ማለት ከናዱ ሊሄድ ሲል ያንተ ቻናል ነው ፕራንክ ነው እንለዋለን። ምን ይናደድ እኔማ ጨጓራዬ እንደላጠኝ ጨጓራው መለጣል። ምን አንቺም ከጨጓራውን ልጠሽዋል ነው ንጠሽ ውሃ ብደፋበት ባይዘው በአሁኑ ይቀር አይለኝም። አንቺ ትደፊበታለሽ። የባለፈው ነው ብቻ የሚልበት በፕራንክ ሰበብ ያረግ እንደምናረግ ታውቂያለሽ። ዳግም ጋር እንደውልለታለን የት እንደደረሱ። ከዛ ልክ እንደቀረቡ ስናቅ ማለት ነው እዚች ጋር ትቆሚያለሽ። ከዛ አንተ እንደዚህ የምታረጋ አይመስለኝም ነበር ምናምን ታልሽ ኮስተር ብለሽ። ከዛ ልክ በቃ ክርክሩን ታጋጊውና እንዴት ያለሽ እኔ አልመታህም ትያለሽ። ከዛ ማለት ነው ክርክሩ ሲገል እኔ ከጀርባ መጥቼ ጸድ ሀሳብ ዋጓን ተስማምተናል። ስለዚህ ሲመጣ እንደው መስልሽ ጓምለው ስለኔ እንደዚህ ታወራለህ ብዬ አልጠበቅኩም ነበር። በጣም ተሳፍረው ምናምን ነገር ይቀጣ ስላልኩ እኔ እንደዚህ መጠቀም ታደርገኛለህ። እኔ እንደዚህ ብዙ ነገር ሰምቻለሁ ምናምን ነገር ብዬ ጓላለሁ። ዳግም ግን ንገሪው ዳግም ወይስ እሱንም ፕራንክ እናድርገው? እሺ ካሜራማን ጋር ስልክ አለ። ቆይ ልደው ጋይስ፣ ይሄ የኔ ሐሳብ አይደለም የፍቅር ሐሳብ ነው። እንግዲህ እኔ ብቻዬን እንዳልረገጥ ስሚ፣ ዳግምንም ፕራንክ እናድርገው እንጂ አይወቅ እሱ ይደንግጥ። ኧረ እባክሽ ይደንግጥ። የት ደረሳችሁ ብቻ ልበላው። ይሄ እንትኑ ጋር ነን፣ በዋሻው ጋር ነን። ዋሻው የህፃናቶቹ መጫወቻ ወደ ላይ ህፃኑ ሳይው ማስን ፊቱን ተስሎ ነው እግዚአብሔር ተጠብሶ ነው የሚመስል። በጣም አስፈራኝ። ሄሎ ዳጊ ያደረሳችሁ ያው ዋሻ ውስጥ ያለፈን። እሺ ዋሻ ውስጥ በቃ ስትታጠፉ እኛ አለን ታዩናላችሁ። እኔ የሆነ ቃል አምጣና ያቢታ አለች። የቱ ጋር ዋሻው? ለስቲፉንም አልተናገርክማ? አረ ምን በቃ እንዳትነግረው። እኔ ልሂድ። መልካም የትወና ሰዓት ተማመንብሻለሁ። እና ፋሚሊዎች እየመጡ ነው እንግዲህ ለመተወል ልዘጋጅ። ከመጀመሪያ ቀን ጀምሮ ስታዩኝ ባይዘዌ እየተወንኩ ነው የነበረው። እንግዲህ ዛሬም ልተውን ነው ሳልፈልግ በግዴ እና መተዋል። ዳጊ እንዴት ነህ? ደህና ነሽ? ምንድን ነው ሰላም በቃ ምንድነው አቆያችሁኝ እኮ በጣም። ምንድነው መሰለው ናስቲ ናውደስ እኔ ባይዘው ልሄድ ነው። በጣም ደብሮኛል። ለማንኛውም አይ አይደለም እንድትነጋገሩ እኮ ነው። ድጋሚ አሁን እኔ ወደዚህ ጸብ መግባት አልፈልግም ነበር። አይ አያስፈልግም። ኢትስ ኦኬ። አንተ ነበር አይደል የጠራሁት ሲጀመር? ለምን ይዘው መጣ? አይ እሱን ነው ማውራት ያለብሽ። ገባሽ? ዋናው ባለ ታሪክ ውስጥ አይ ሁሌ ደክሞኛል። እንደዚህ አይነት ነገር ጭቅጭቅ ምናምን ነገር ሰልችቶኛል። ማለት በጣም ነው ያስጠላኝ። ሰዎች ፕራንክ ልደረግ ነው አንዴና ለመጨረሻ። አንተ ደግሞ ፕራንክ ምናምን ብለህ ትቀልዳለህ እንዴ? እንደዚህ አይነት ቀልዳለህ? አዎ ዳግም ልሄድ ነው እኔ በእናትሽ በቃ አሁን ምንም ውስጥ አትክተሽኝ። አሁን ይኸው አውሪ በቃ መጥቷል አይደል? አይ እኔ ሲሪየስ ነው ፕራንክ ምናምን አይደለም። ሲጀመር ዳግም የጠራሁት ልነግረው ነበር ይሄን ነገር። ከዚህ በኋላም በቃ በቅቶኛል። እኔ ማለት ይቅርታ ስላልኩ ምናምን ነገር እኔና ዳግም እኮ ፍቅርና ዳግም ያላቸውን ነገር እንዲፈቱ ብለን ነው ይቅርታ ያልኩ እንጂ እኔ ያለ የሚያኩራራ ነገር አይደለም። ሄደህ ለሌላ ሰው ይቅርታ አለችኝ እንደዚህ ምናምን ብለው ማውራት አይጠብቅብህም። በስልክ ደውዬ ጠራሁት እኮ ባለፈው። ለዛ ነው ገባህ? አያስቅም። በእናትህ አትሳቅ። እየቀለዳችሁ ከሆነ እንጣላለን። እየቀለድኩ አይደለም። እንጣላለን። በእንደዚህ አይነት ነገር ቀልድ የለም። እሺ እንደነገርኳችሁ ነው። አይ እኔ ሲጀመር አንተ እያወራሁ ካለ እንዴ ምንም ታሾፈው ያቢታ እኔ አልወድም። ጋቢን ዳግ ያቢታ ታውቃላችሁ። እኔ እንደዚህ አይነት አልወድም። ማንም ካንተ ጋር የሚቀልድ እግዚአብሔር ምንድን ነው የምትለኝ? አንተ ነህ ባይዘው ይቅርታ በለ
አንተ ነው ይቅርታ ማለት ተነጋግረናል። ገና ከታረቀን ሳምንት ራሱ ልሳት አልሞላም። ችግር ምንድነው? አንተ ከኔ ጋር እንዴት ምንድነው ችግር ነው? ስሜን የምጠራው ማን የጠራው? አሁን ከእሷ ጋር እያወራን ዳግም ምናምን እኮ ይዘው ሲጀመር ለምን መጣ? አንተ ብቻህን አይደለም ያልኩህ። ይዤ መጣሁ አይደለም? ዳግም ቆይ ነገር ላይ ለምን ትጠራለህ? ሲጀመር ክብር በቃ የሰው ክብር ሪስፔክት ነው ምናምን አንቺ ደግሞ እዛ አወራዋለሁ ብለሽ ነው የጠራሽው አይደል? እኔ ጋር እንደዚህ አይ ለማንኛውም ደስ አይልም። እኔ ይቅርታ ያልኩህ ባለፈውም ስላማ ላይክ አብረን ብዙ ሰድና ደግሞ ዳግም ይቅርታ ስላልሽኝ ምንድነው ታዲያ? በጣም ተንጠባረርክ። ይቅርታ ስላልኩ መቼ ለሰው በጣም ብዙ ነገር ሰማሁ። ወሬ ሰማሁ፣ ጓደኞች ነገሩኝ። ጓደኞቼ? አዎ ሲጀምር እንደዚህ በጥፊ ማለት ነበረ። አይ እንደዚህ ሳይሆን ማለት ነው። ኧረ በእናትህ ነው ጥሩ ነው በጣም ቴንኪው። ግን እንደዚህ አይነት ነገር እኔ አይመቸኝም። ከዚህ በኋላ አልደርስባችሁም። እንዳትደርሱ እግዚአብሔር ነው የመረጠኝ። እና እናወራለን። ተነጋግረን ነው የምትሄደው። እኔ ከእናንተ ጋር አዲስ ነገር የሚቀየር ነገር ስላለ እኮ ሲጀመር ያወራኸውን ስለኔ ለምንድን እንደዚህ አይኖርኝ? ይቅርታ ምናምን ነገር ስላልኩ እንደዚህ ሄደህ ለሰው መንጠባረሪያ፣ ይሄ መጎረሪያ አይደለም። እሺ ይቅርታ ማለት ትልቅነት ነው። ልንገርህ አታውራ። እስከ ዛሬ አወራክ ሰማሁ። አንደኛ ነገር ቪዲዮ ደቅናችሁ ምንም ነገር እንደዚህ አይነት ነገር ከዚህ በኋላ እንዳናወራ አልፈልግም። ማን ይፈልጋል? ሲጀመር እኔ ካንተ ጋር ምንም አይነት የቪዲዮ ጉዳይ አልፈልግም። ይኖርሽ ከዚህ በኋላ አትስሪኝ። አልጠራሁም። ዳሪስ ማን ጠራህ? ሳትጠራ ነው የመጣኸው። ወይኔ መድኃኒዓለም ማን ጠራህ? እግዚአብሔር እንጣላለን። የመጨረሻ አውሩ ነው። አይ እኔ ጤነኛ አይደለሽም እንዴ ስትዩ? በየቀኑ አያዲስ ጤነኛ ስለሆንኩ ማን የመጣኸው? እያየኸኝ ያለው ያንቺ እንጣላለን። እግዚአብሔርን የመረኝ ምን ማለት ነው? እንጣላለን ካው ዝም ያልኩሽ በእውነት የመረኝ ነው። ክብር በጣም ክብር ይስ ይታገሉታል። ካሁን አያችኛል። እስቲ ብዬ ሳንደባደብ ደረሰች። አይ እናውራ፣ አሁን እንጨርስ ወሬያችንን። ማርያም ጣቴ ታሟል ማለት ነው። ዝም ብዬ በጣቴ ወረቀቱ እኮ ስላልተላጠ ነው። ቅድም ይላል ያታገለኝ ቅድም ይላል ስለት አይላጥም ላይ እግዚአብሔር አልተላጠም ነበር። በብረቅሱ ለዛ አሁን ክርክራችሁን ተውትን። እሺ ምን ጀምራ ዳግም አትቀርም አትቀርባለህ አይደለም? ለዳግም ነገራችሁ ነው። ቆይ አይደለም ዳግም ነገራችሁ ነው። እኮ ዳግምንም ሰድበዋል። ይኸውልሽ በስልክ ደወለልኝ ልክ እንዲስወጣ ማለት ነው ወይ ምናምን ሲል በቃ እንዳደነገጥ ብዬ ነገርኩት። ሰዋዊነት ተሰማኝ። አይ አንተ አሁን ምን እያልክ ነው? እየዞር ስሜን የምታጠፋው ዛሬ እዚህ በኋላ ስማቸውን በደንብ ነው ማጣፋው። ተገናኛችሁበት ቀን ነው አራተኛ ዓመታችሁ። ዛሬ ምንም ነገር እኔ ማስታውሰው ነገር የለም። ምንም አራተኛ ዓመታችሁ ነው። ትልቅ ቦታ አለ። አይ እኔ እናንተ የተዋወቅን አሁን በጥፊ ማለት ነበር ብዬ ሳይቃል መጣ። ዛሬ መገናኛችንም የመለያችንም ቀን ነው ማለት ዝጊ ዛሬ ማለት ምን ልንገራችሁ ነው። አንዴ ቆይ ይሄ ላውራቸው ነው ጭራሽ ሲም ካርድ መኪና ለሰጡኝ ነው ዛሬ። ምን አለ እኔ መሰለሽ ጓደኛ ያለችው በስሙ መንጃ ፈቃድ አለኝ፣ ሲም ካርድ ሁለት አለው። ሲም ካርድ አለኝ። ፓስፖርት የለውም። ሌላ ምን አለው መሰላችሁ? በስሙ ምን አለው መሰላችሁ? 1 2 3 በስሙ ከዚህ በኋላ ስቲቭ ቲዩብ የሚላል በይፋ ተከፍቷል። ተመርቋል። ተመራችሁ ነው። አዎ ፍቅርና ዳግም ድንፋል ኩራሱት መሰረተ ድንጋይ ቆርሱ ሊክ ብለን ልደት ነው። ይሄ መሰረተ ድንጋይ ነው። ልማት ባላ መልማት አለበት። ስማ አሁን ማስጀመሪያ የመኖና እንትን ሰብልና ህግኝ ታፈናለህ። አይ የምር በራዘራይ አንዴ ማይካችንን ያዝ። ከዚህ በኋላ በራስሽን የተሰማህ በራስህ ቤት እንጨቃጨቃለን።
ሰው ቤት የመጣ ታዝቅ ለምን መጣ እንደተባለ ለመጣቸው ዛሬ ራሱ ለመጣ አልኩት እኮ እግዚአብሔር እነዚህ አሁን ያንተ ወዴት ሰሻች ሰላም በላቸው። ምን እንደምል አላውቅም። ብዙ መስላችኝ ነው ቅድም ሳወራ የነበረው። ወጣ ብለህ አውራ። በእውነት ቅድም ብዙ መስሎኝ ነው ሳወራቸው የነበረው። ማይክ ያዘው። መጀመሪያ ሰላም የስቲፍ ቤተሰቦች እንዴት ናችሁ ብለህ ምናምን ጀምር። ሰላም እንዴት ናችሁ የስቲፍ ቤተሰቦች? ከዛ ስለሌላ ምን አውራችሁ ታናችሁ ቤተሰቦች ምን በላቸው እንዴ ያሉትና ያው እኛ ጀርባ እሺ አውራ አንተ ጀርባ እኔ አውርቼ አላውቅም እንደዚህ ምንድነው ብቻ በጣም ትመቹኛላችሁ። ከዚህ በኋላ አንድ ላይ እንቀጥላለን። ሌላው ደግሞ ምንድነው ኧረ እኔ ብዙ አውርቼ አላውቅም። ይቅርታ ብዙ አውርቼ አላውቅም። ሁለተኛ ጊዜ አደፋችበት ፊቱ ላይ ነበር የተባባለ ረመቤቴ ጨርሰናል። ከዚህ በኋላ አታዋቸው ትችላላችሁ። ቲክቶክ ላይ ታገኛላችሁ። ዩቲዩብ ላይ እያወራ ነበር እኮ ማርያምን የደስታ ነው። በረዶ ይቀዘቅዛል። ግን ደስ ይላል። ሀሳብ ነበር ፊቱ ላይ ነበር ያሰብነው። እሺ አሁን ስለምንደሰማ ካልጀ ገምንሰራው ሳጠብክበት ወደዚህ ደፍቼብህ ወደዚህ እንሰራለን። አይ ለሶስታችንም አንዳንድ ጥያቄ ይኖረናል። ለዛ ጥያቄ መልስ ትሰጠናለህ። ጥያቄ አልወድም። እሺ ጥያቄ አለ። ዛሬ ጥያቄዎችን የመመለስ ግዴታ አለብን። ከዚህ በኋላ ግን መብት አለም። ዛሬ ግን ግዴታ ነው። እሺ በዚህ ቪዲዮ ስንት ሰብስክራይብ የሚገባ ይመስላል? እኔ ጃ እንደነሱ ፍቃድ እንደነሱ እግዚአብሔር እንደነሱ ፍቃድ ስንት ይመስላል? ይሄ ትልቅ ነገር ነው። ብዙ ጊዜ የምመኘው 20,000 50K እንዳትልጂ ፍክክሯ ብቻ ከ10,000 በላይ በቃ ከ10,000 በላይ ይሁን ይደረግልኝ። አሁን ይሄ ምን መሰላችሁ? ቀላል ነገር ገባችሁ አይደል? የፍቅር ፋሚሊዎች አላችሁ፣ የኔ ፋሚሊዎች አላችሁ፣ የሷ ፋሚሊዎች አላችሁ። ከሶስታችንም ቤት አሁን ስቲፍ ቤት መሄድ የሚያቅተው የለም። የስቲፍን ቀዩን መጫን ነው። ወላድ በድባብ ፊት ኪዳ ካልነውም በላይም ሊሆን ይችላል እና እንደምታደርጉት እኔ ባለሙሉ እምነት ነኝ። እውነት እና አበረታቱት፣ እኛም አለን። በተረፈ ግን ያው የእናንተ ገዛ ዋን ፈልገናልና ሁላችሁም እየሄዳችሁ ሰብሰብ አድርጉ። ሰብስክራይብ በእውነት ጥቁር ፋሚሊ ጥቁር አዝሙድ ፋሚሊ እመቹኛላችሁ። የአቢ ፋሚሊዎች ምንድን ነው? ፋሚሊ ስማቸው አላወጣችም ግን አለ ልጆች አለ እና አውጥቼ ያለው እንደውም ከዚህ በኋላ ጥቁር አዝሙድ ፋሚሊ እኔ ብስኩቶች ለቤቱ ቅራቱን ከዳቦ ስራ እና ባሹ ነገር ተቃወረ ደግሞ ያው ኃላፊነትም አለው ጋር ነው እና ብራዘራይ ኮንግራ እሺ በደንብ ላመስግናችሁ። በጣም በእውነት በጣም ደስ ብሎኛል። እግዚአብሔር ጭራሽ አልጠበቅኩም ምናምን እኔ ደግሞ እንደዚህ ብዙ ጊዜ ተደርጌ አላውቅምና ግራ ገብቶኛል እና በጣም የማከብራቸው የምወዳቸው ጓደኞቼ ናቸው። አመስግኑኝ እናንተ። ያው ካሜራ ማለት ዳይሬክት ባረገን እሱ ዳይሬክት ባረገን ቪዲዮ የምትዘጉት እስቲ ታውሩ ነው ታውቃል። 1 2 3 ሰብስክራይብ ጀምሮ ላይክ ሼር እንዳይረሳ። እንግዲህ ባሪፍ ቪዲዮ እንደሚመጣላችሁ በእኛ ስንት ቃል ገብታለን። አይመጣ ራሱ እና መጣ እንደተመደ ይመጣል። ለምን መጣሽ ማለት ይባል የራሱ ቻናል አለ። ለምን መጣሽ እያለን የሚያባረኝ ይበቀለኛል። የሆነ ሀሳብ ራሱ ይመጣል። በእኔ ቤት
እንዴት ንገረኝ። ሰው ቤት አላወራሁም ከዚህ በኋላ እና ካሁን በኋላ አሪፍ ቪዲዮዎችን ይለቅላችኋል። ሰብስክራይብ አድርጉ። እንደገና ደግሞ ፋኖቻችንም ሁላችሁም እንግዲህ ይሄንን ቪዲዮ በተን አድርጉትና ሰብስክራይብ እንዲደረግ ሁላችሁም ተባበሩን። እንወዳችኋለን። መቻች